አባቀስ ኧረ በስመ አብ ቀን ስራ ስለፈውላለሁ ማደር ያለታ ይረበሹኝ እኮ እኔማ አሁንማ ደውልለታል ሄሎ እንዴ ኧረ ቀን ስለፋውዬ ምንም መተኛት እኮ አልቻልኩም ድምፅህን ቀንስ እንጂ እሷንም ቀንሽ ይበላት ማለት ያ ምን ድምጽ ነው እየቀለድክ ነው እንዴ? አሁን መተኛት አልቻልኩም እየተላፋችሁ አንዴ ምን እኔ እኮ ለስራ ብዬ ፊልድ ከወጣሁ 3 ቀን ሞልቶኛል ያ ምን ድምጽ ነው የምትወረው ይቺ ባለጌ ምን እያደረገች ነው እናቷ ልብ ባለጌ ማን ስልክ ይዘጋበናት ኧረ እባክሽ አቻብዘር አለ እንዴ አዛጋለልሽ ሰኪ አይ ማን አንዴ እንኳን ስልክን ተስቀምጦ ይደብራል ምን ማለት ቀኑን ሙሉ ስልክ ላይ ነው ጊዜን እያጠፋ ያለው አሁን እየተጠቀምኩ ነበር እንዴ ሲዘጋ ነው እንዴ መተኔ ምጣር ተጠቀምበት 95% ነው ኢትዮጵያን ቀኑን ሙሉ ስልካቸው ላይ በማጥፋት አይነ ህሊናቸውን እያፈሰሱ ይገኛሉ ለምን ከነሱ አንዱ ትሆናለህ ቤተሰቦቹ ያውቃሉ አይደል ምን ሆነሽ ነው ቤተሰቦቹ ያውቃሉ ወይ ሄሎ ወጣሽ ይሄው እየወጣው ነው በቃ እኔም እየወጣው ነው እሺ አፍጥ ነው እስኪ መስታወቷን ወደ እኔ ያዣት እንዴት ነው አምሮብኛል በጣም ነው ያስጠላብክ አቀልጃ የምርሽ ነው በጣም ተንጆላጆልኩ እንዴ ሁሌ እንደ ተንጆላጆልክ ነው ጅል ምን ሆነሽ ነው ዛሬ አሁን ሲል ጠፍቶ ነው ከሷ ጋር ዴት የምትወጣው ኧረ ቆንጂዬ ነች ምድር የምትዩ ከሷ ያ መዳመጫ የመሰለው ጓደኛ ያምራል እሺ መካሻም ባልሆነ መዳመጫ የምትዩ እሱ ያምራል ከሷ ምንድነው ተለቃቅሽው ነገ እንገናኛለን ነገ ማለት ዛሬ ከሰዓት አትመጣ አይመስለኝም ስማ እኔ አልነግርክም ብዬ ነበረ ግን ልጅቷ ያባለዘር በሽታ አለባት ሲባል ሰምቻለሁ ትቅርብክ ውሸታ የምርሽ ነው አክስቴ ትሙት ናሁም ምን ነገረኝ እንዴ ናሁም እኮ የሷ ሰፈር ልጅ ነው እንዴ ደወለች በይ ስልኬን ፍላይት ላይ አድርጌ ልቀመጥ ትሽ ግን በጣም ርቦኛል በእናትሽ ከሷ ጋር በላለሁ ብዬ ሳልበላ ነው የወጣሁት በቃ እንውጣና ካንቺ ጋር አብረን እንብላ እሺ ፈልጋት አለ የሰፈር አይሰበር አይሰበር ይሁላ ይችላል ሳንታ ይችላል ዘገምተኛ የካንሰር በሽተኛ የሌለው መዳኛ ጥምብ ስደተኛ የቁላ በረኛ የከብቶች እረኛ ትርክርክ ፍርክርክ ዝርክርክ ብርክርክ ጥምባታም ግማታም እኛ ግን አለን ነሱ ጠፉ እኛ ግን አለን እናቴ ትሙት አልደበረኝ ጭራሽ ነው ያልደበረኝ ማለት ነው በጌታ ስም አምሽቼ ስገባ ማንስ ምን ያመጣል የቸልሲ ደጋፊ ፍሬንድ ብለሽሻል ለማንነሻ አዋ ታመሻ ፍሬንድ አማንነሻ ከፈለክ ነው እውነቱን እነግርሃለሁ ሞቲቬሽን እዚህ ምድር ላይ 3 ያራዳ ልጆች አሉ ታውቃለህ ሁለቱ አንተና አንዱ ነኝ ላግልጥ ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ሆኖ አዎ ሄዳ አታውቅማ በደንብ ነው አድሮ የሄድከው ኧረ እባክህ እውነት የት ነው የሄድከው ድሮና ሱቅ ስትልከኝ ጨው ልገዛ
ባለ የእንትን ነው ድሮ ጨው ሲንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው ውጭ ሀገር እኮ ነው ያልኩ አዎ እንትን ነው ድሮ ነው እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እንጂ የ50 ሳንቲም ራሱ ኧረ እባክህ እዛ ነው ያወቁ ከተማው ውጭ ያልኩ እኮ ከግቢ ውጭ አይደለም ምን ሆኖ ነው ልጁ ገባኝ እንትን ነው አይደል ይሄ ፈረንጆች ሀገሩ አዎ እሱ እዛ ነው ጨው ልትገዛ የምትሄደው ሲሮጥ እንግዲህ እኔ ይበራለሁ ኧረ ያንተ ሰዎች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ እንደዚህ ነው በረ የምትሄደው አንተ ወይ አንተ ነጥለ ጥያቄ ነው እንጂ አውቃለሁ ቦታው ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ ኧረ እባክህ እውነት ከዛ እንግዲህ እምቢ አሉ ቤተሰቦቼ ኧረ እውነት እምቢ አሉ ተዋሉኝ